ሰላት ከተበላሸ ግን ሁሉም ነገር ይበላሻል። ህይወትህ ነው ወንድሜ እህቴ፣ ህይወትሽ ነው ሰላት፣ ደምህ ነው አጥንትህ ነው። ያለ ሰላት እኮ ህይወት የለንም። አንድ ሙስሊም ህይወቱ ደሙ በቃ ሁሉም ነገሩ ሰላት ነው። እንደ ውስጥ ያስቡት ዒባደት አርካነል ኢስላም እንመልከት። አርካነል ኢስላም ስንመለከት ሸሃዳ ግዴታ ነው፣ ሁሉም ሰው ማለት አለበት። ከሌለ ሁሉም ነገር የለም። ሰላት ሁለተኛው አይደል? ምንም ዑዝር የለው። ዑዝሩ ሁለት ብቻ ነው። የተኛ ሰው ሲነቃ ይስገድ፣ የረሳ ሲያስታውስ ይስገድ። ከዛ ሱጪ ቆመ መስገድ አቃተው ቁጭ ብሎ አቃተው በጎኑ እያሰበ ምን እያለ ሰላተል ኸውፍ ተብሎ ጀሃር ላይ ጭምር ሁለት ረካ ሰሃቦቹ እንዲሰግዱ ነብዩ አለይሂ ሰላቱ ሰላም አንደኞቹ ቡድኖች መሳሪያቸውን ይዘው ጠላትን እየጠበቁ ሌላውን አንድ ረካ እየሰገደ የራሱ ሲፋ አለው። ብቻ ሰላተል ኸውፍ ተብሎ እዛች ቦታ ላይ እንዲሰገድ ከታዘዘ አላህ ታዳ ሰላም ሆነ ጤነኛ